ይሄ ነገር ወዴት እያመራ ይሆን? አሜሪካ የኢራንን ዩራኒየም ማበልጸግ ማስቆም ላይ ማተኮሯ ድርድሩን ያደናቅፈዋል ተባለ። ኢራን ኒውክሌር ሉዓላዊነቷ ማስከበሪያ እና ለኃይል ልማት የመጠቀም አቋሟ የማይናወጥ በመሆኑ ከአሜሪካ ፍላጎት ጋር ላይጣጣም እንደሚችል በቴህራን መሰረቱን ያደረገው ስትራቴጂክ ምርምሮች ባለሙያ አሊ አክባሪ አስታውቋል። ዋሽንግተን ከመጀመሪያው ዙር ድርድር በኋላ የፍላጎት ለውጥ እያሳየች ነው፣ ለዛውም ኢራንን ከዩራኒየም ውጭ የማድረግ። ይህ ደግሞ ቴህራንን እንዳትስማማ በር ይከፍታል ባይ ናቸው ተመራማሪ። አሜሪካ ለመሰረተ ልማት ሆነ ለሌላ ዓላማ የኢራንን የኒውክሌር ባለቤትነት አትቀበለውም። ይህ ደግሞ ዛሬ የሚደረገውን ድርድር ላይ አሉታዊ ጫና ይኖረዋል። የኢራንና የአሜሪካ ፍላጎት እየሰፋ ሊሄድ የሚችልበት አጋጣሚዎች ዓለም ልትመለከት ትችላለች ይላል ተመራማሪው። የኦማን ድርድር ቀጣይ ክፍል በሮም ዛሬ የሚደረግ ሲሆን የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ እና ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮትም ጣሊያን ገብቷል። አሜሪካ ፍላጎቷን እና ቀይ መስመሯን በግልጽ የምታስቀምጥበት መድረክም ይሆናል ተብሎ ይጠበቃል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ቢሆን ድርድሩ በሰላም ላይጠናቀቅ የሚችልበት አጋጣሚም ይፋ አድርገዋል። ዋሽንግተናውያኑ አያቶላዎቹ ሙሉ ለሙሉ ዩራኒየም ከማበልጸግ እንዲቆጠቡ ትዕዛዝ መሰል ድርድር ካደረጉ በእርግጥም ቴህራንና ዋሽንግተን ወደ ቀደመ ጦርነት ነጋሪት ጉሰማቸው ዛቻቸው ቢመለሱ እንጂ የሮም ውይይት ተስፋ ይኖራል ብሎ ማሰብ ፖለቲካዊ የዋህነት ነው ሲል ግሎባል ኒውስ እና አልጀዚራ ዘግበዋል።